የካህኑን ቃል ሰምቶ ገና በ12 ዓመቱ ሰማዕትነት የተቀበለ ስጋን የሚገድሉትን አትፍሯቸው፣ ነገር ግን ስጋንም ነፍስን በሲኦል ሊገድል የሚቻለውን እርሱን ፍሩት። ከእባብ ከእሳት ከብዙ መከራ እግዚአብሔር ያዳነው ለመጀመሪያ ጊዜ በስሙ የተቀረጸ ጽላት ወደ ኢትዮጵያ በንጉሥ አጼ ዘርዓ ያዕቆብ ጊዜ የገባ በስሙ የተሰየመ ቤተክርስቲያን ከአዲስ አበባ በ70 ኪሎ ሜትር ርቀት ላይ የሚገኝ እግዚአብሔርም ካንተ በኋላ ልጁን በስምህ የሰየመ ከመከራ ይጠበቃል፣ በስምህ ለተራበ ላበላ፣ ለተጠማ ላጠጣ ዋጋውን አያጣም። ገድልህን በቤቱ ያኖረውን ገንዘቡን እባርካለሁ። ገድልህ በተቀመጠበት መቅደስ ባለበት ሱራኤል መልአክ እንዲያገለግልህ እስከ ዓለም ፍጻሜ ድረስ እሰጥሃለሁ ብሎ የማይሻረውን ቃል ኪዳን የገባለት በኋላኛውም ዘመን ቤተክርስቲያኑ በወርቅ ጉልላት እንደሚሰራ ትንቢት የተነገረለት ቅዱስ አባ ኖህ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከደቡባዊ ግብጽ ከታችኛው ምድር አውራጃ ከኒሳ ከተማ ቅዱስ አባ ኖህ የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጻሕፍት ቃልን መስማትና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ በአሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሆይ ክርስቶስ በሥጋ ስለ ኃጢአታችን ሞቷል፣ ስለ ሕግ መተላለፋችንም ቆስሏል። ዓለማችን በዚህ ጌታ ላይ ማመጿ ምንኛ አሰቃቂ ነበር። በእኛም የሚሆነው ይህ ነው። ጌታችን እንደተናገረው የሰይጣን ዓላማው ቤተክርስቲያንን በማወክ ሰላሟን እንድታጣ ስለሆነ ይህንን አውቀን ችግሮቹን መጋፈጥ አለብን። ኢየሱስም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ
እኔ ዓለምን አሸንፌዋለሁና። ዛሬም በዚህ ቦታ እርሱ የሰጠንን በቅዳሴ እንካፈላለን። እርሱ ስለሚወደን እኛም ደግሞ እንወደዋለን። ለነገራችሁ የምፈልገውና የምወደው ነገር ቢኖር ፈጽሞ ፍርሃት አይኑርባችሁ። እናንተም ከሰማይ አዕዋፍ ትበልጣላችሁና። ምክንያቱም አንዲቷ የራስ ፀጉራችሁ እንኳ ያለ እርሱ ፈቃድ ከራሳችሁ አትረግፍምና። ሥጋን የሚገድሉትን አትፍሯቸው፣ ነገር ግን ሥጋንም ነፍስን በሲኦል ሊገድል የሚቻለውን እርሱን ፍሩት። ወዳጆቼ ሆይ እኛ ራሳችን በጥምቀት ከእርሱ ተወልደናል፣ ከዚህ ዓለምም አይደለንም። እኛ የዘላለም ሕይወት ያለን የእግዚአብሔር ልጆች ነን። እኛ በክርስቶስ ጥምቀት ሰማዕትነትን እንቀበላለን። በሐዋርያው ቅዱስ ጳውሎስ አንደበት መንፈስ ቅዱስ ሲናገር እናንተ ከእንግዲህ የራሳችሁ አይደላችሁም፣ ክርስቶስ በእኛ ይኖራልና። በዚህ ዓለም በርካታ መከራ እንቀበላለን። በዚህ ዓለም መከራ ብንቀበልም እንኳ ስለ እግዚአብሔር በተሰጠን ጸጋ ነው። የተጠራነው በስሙ እንድናምን ብቻ ሳይሆን መከራ እንድንቀበል ነው። እኛ ስለ እርሱ መከራ እንቀበላለን፣ እርሱም በሕይወታችን ይኖራል። ስለዚህ ለዘላለሙ ከእርሱ ጋር በመንግስቱ እንኖራለን። ምስጋና ይሁን ለአንድ አምላክ አሜን። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቅና ብሩን ልብሶችን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎት ሁሉ እንደሚያልፍ ነው ተጽፏል። ከዚህ በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህ አባለው ክብር ለእርሱ ይሁን። እናንተ ወንድሞቼ ወደ ቤተክርስቲያን በመምጣታችሁ ደስተኛ ነኝ። ይህም እግዚአብሔር አባታችን እየገለጸልን ነበር። ስብከቱን የሚሰማ የሰማሁት ሁሉ ለእናንተ አደርጋለሁ። አልገባኝም። እኔም ያልገባኝም ኢየሱስ ለባለጸጋው የተናገረውን ሰምታችኋል? ያለህን ሁሉ ለድሃ ስጥ፣ በገነትም ደስታን ታገኛለህ። መስቀልህን ተሸከምና ተከተለኝ። አንተስ ይህን ታደርጋለህን? አዎ፣ ይህ ቀላል ነው። ታዲያ እንዴት ትኖራለህ? እግዚአብሔር ራሱ ሁሉን ያደርግልኛል። በእርግጥ ምን ታደርጋለህ? ቤተ ክርስቲያኗ በተለይም በዙሪያዋ ያለው የግንብ አጥር ጥገና ሊደረግለትና እርዳታ ያስፈልጋል። በከተማዋ ያሉት የድሃ ቤተሰቦች ሁሉ ያውቃሉ። ከዛም ገንዘቡንና ወርቁንም እንከፋፈልና ለእነርሱ ማከፋፈል እንጀምራለን። ዛሬ ሁለተኛ ቀናችን ነው። ሕፃናት የሚመገቡት የላቸው። እግዚአብሔር የሚዘነጋ እስከ መቼ ነው? እንዴት ያሳፍረናል! በእምነት ውስጥ እንጂ ለዚህ አይደለም እግዚአብሔር እንዳለው እናት እንኳን ልጆቿን ትረሳለች፣ እግዚአብሔር ግን ፈጽሞ አይረሳቸውም። ታዲያ ለእነዚህ ሕፃናት ምን ላደርግላቸው እችላለሁ? ይህ የኢየሱስ ክርስቶስ ሥራ እንጂ የእኛ አይደለም። እግዚአብሔር አምላካችን ሆይ፣ እግዚአብሔር አምላካችን ሆይ እናንተ ታላቅ አምላክ እግዚአብሔር ምን እንደላከልን ታያላችሁ። እንዲህ እንዳልኩት ነው። ለእርሱ ምንድን ነው የሚሳነው? ጌታችን ኢየሱስ በመስቀል በኩል ስንጠራው ሰምቶናል። እባክህ ጌታዬ ይቅር በለኝ።
እጅግ ጽኑ ነውና ተሳሳትኩ። የእናትና አንጀቴ ሙሉ ሆኖብኝ በሮማውያን ወታደሮች በግፍ ልጆቻችን ሲሞቱብን ለምን ደካማ አልሆንም? እያንዳንዳችን በሕይወታችን የእግዚአብሔር ጥገኞች ነን ለካ። አሁን የፈለግነውን ሁሉ እንገዛለን። ኢየሱስ ግን ፈጽሞ ሊረሳ እንደማይችል ወቂ። አመሰግናለሁ። ዛሬ አስቸገርኳችሁ አይደል? ይህንን እንደ ችግር አትቁጠረው። በዛሬ ስራ እንደተደሰትኩ በሕይወቴ ጽኑ ተደስቻለሁ። ከእርሱ ጋር በመሆኔ ተደስቻለሁ። ይህ የመጀመሪያ ነው። ገና እግዚአብሔር የምትሹትን ያደርግላችኋል። ምንድን ነው? ለክርስቶስ ስም ሕይወታቸውን መስዋዕት ካደረጉ ከቤተ ክርስቲያን ሰማዕታት አባቶች ወገን እንሆናለን። ከቤተ ክርስቲያን ሰማዕታት አባቶች ወገን እንሆናለን። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩም ሲጓዝ በባህር ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ሥቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱም ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ደንጊያ ሆነ። ወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክ ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውን ደሙን አሻሸለት። ከዚህም በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሌብ ከተማ ደረሱ። ወታደሮቹም ይህንን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ሥቃይን አሰቃየው። በብረት አልጋም ላይም አስተኛው። ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱን ቆራረጡ። የእግዚአብሔር መልአክ ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድርያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩ እባቦች ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉት ዘንድ ሟርተኞቹን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ሥራየኞችን አዘዛቸው። እሳቱም ምንም አልነካውም። አቅፋስ ከሚባል አገርም ዮልዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸው ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገለጸለት፣ አጸናውም። እንዲህ ብሎም ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም
በመከራው ጊዜ ስምን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድኅነት ይደረግለታል። መታሰቢያንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያንም በስም መባ ለሚሰጠው፣ የገድልንም መጽሐፍ ለሚጽፍ ኃጢአቱን ይቅር እላለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮች ጋር ኒሳ ወደሚባል አገር ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የዚህ ቅዱስ አባ ኖብ ዓመታዊ ክብረ በዓሉ ጥር 24፣ ግንቦት 10፣ ሐምሌ 24 ይውላል። በረከቱ ይደርብን። ሐምሌ 24ም ሰማዕትነት ተቀብሎ ያረፈበት በዓሉ የሚከበርበት ቀን ነው። በረከቱ ይደርብን።